እድሜው በጣም የገፋ ሰው ሳይ ቀና ነበር። አሁንም እቀናለሁ። በለጋነት አለመቀጨት መመረጥ ጭምር ነው። ቲኔጀር እያለሁ ግን እድሜው በ40ዎቹ እና በ50ዎቹ ያለ ሰው ሳይ አቃለል ነበር። በቃ ሊያረጅ ነው፣ በቃ ጉልበቱ ሊደክም ነው ነበር የምለው እንጂ ምን አይነት መንፈሳዊ መረጋጋት፣ ብስለት፣ ስክነት ውስጥ እንደሚኖሩ አይገባኝም ነበር። ህይወትን ነቃ ድንገት ብዬ ማስተዋል ከጀመርኩ ጥቂት ዓመታት ብቻ ናቸው። ለምን እንደሆነ አላውቅም። በእነዚህ ጥቂት ዓመታት ግን ያልወሰድኩት ሌሰን የለም። በእርግጥ አለ፣ ብዙ ነው ለማለት ያህል እንጂ። አሁን 50 ምናምን ዓመት ያለ ሰው እኔን በ20 ምናምን ዓመት ይበልጠኛል ማለት ነው። እግዚአብሔር እድሜ ከሰጠው ወደፊት 30 ምናምን ዓመት ይጠብቀዋል። ከኋላው ደግሞ የ30 የ40 ዓመት የህይወት ልምድ አለ። ማን this person should consider himself as a superhero። እኔ እንኳ በዚህ ጥቂት ዓመታት እድሜን ማመስገን ከጀመርኩ እነሱማ ህይወትን ዘና ብለው እንደ ማኪያቶ እያጣጣሟት ነው። አሁን አይደል እንደ የምረዳው ምንም እንኳ የቤተሰብ የዘመድ የመስሪያ ቦታ የሀገር ኃላፊነት የሚጫጫንበት ጊዜ ቢሆንም የህይወት ልምዳቸው ከዚያ የጥፍጥፍ ነው። ቢግ ሪስፔክት። እድሜማ የእግዚአብሔር በረከት ነው። ታዲያስ ለምንድን ነው ሰው በእድሜው የሚያፈር? እድሜውን ለመናገር የሚንጠባጠብ ሰውስ ለምን ይሆን? ወጣትነት እኮ ለምለም ሰውነት ይዞ ናለው በሀሳብ የዞረበት ፍጡር ነው። ምኑ ላይ ነው የሚያስቀናው? መልሱልኛ።